ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ የምናየው የመኪና ሞተር እንዴት ይሰራል የሚለውን ነው አብረን የምናየው። የመኪና ሞተር ወይም ፎር ስትሮክ ኢንጂን የምንለው አብረን እናያለን። ስትሮክ ምን እንደሆነ የምናየው ማለት ነው። ስትሮክ ፎር ስትሮክ ሳይክል የምንለው ስትሮክ ማለት የፒስተኑ ሙቭመንት ነው ማለት የፒስተኑ እንቅስቃሴ ወደ ላይ እና ወደ ታች እንቅስቃሴው ስትሮክ ብለን እንጠራዋለን። በዚህ ሙቭመንት የሚሰሩት አራት ስትሮኮች አሉ። ከነሱም አንደኛው ስትሮክ ምን ይባላል? ኢንቴክ ስትሮክ ይባላል። ኢንቴክ ስትሮክ ላይ ምንድን ነው የሚሆነው? ሳክ ነው የሚያደርገው። ኢንቴክ ቫልቩ ክፍት ይሆናል፣ ኤግዞስት ቫልቩ ዝግ ይሆናል ማለት ነው። በዚህ ሰዓት ኢንቴክ ቫልቩ ክፍት ይሆናል፣ ኤግዞስት ቫልቩ ዝግ ይሆናል። ሁለተኛው ደግሞ ኮምፕሬሽን ስትሮክ የምንለው ነው ማለት ነው። ኮምፕሬሽን ስትሮክ የምንለው የመቃ የምንለው ነው ማለት ነው። በዚህን ሰዓት ሁለቱ ኢንቴክም ኤግዞስትም ቫልቩች ምንድን ናቸው? ክሎዝድ ናቸው ማለት ነው። ሶስተኛው ደግሞ ፓወር ስትሮክ የምንለው ነው ማለት ነው። በፓወር ስትሮክ ፍንዳታ ሲፈጠር ፒስተኑን ዳውንዋርድ የሚመታው ወይም የፒስተኑ ሙቭመንት ወዴት ነው? ወደ ታች ነው ማለት። በዚህ ጊዜ ሁለቱም ቫልቩች ዝግ ናቸው ማለት ነው። ሌላኛው ደግሞ አራተኛው ስትሮክ ደግሞ ኤግዞስት ስትሮክ የምንለው ነው ማለት ነው። ኤግዞስት ስትሮክ ማለት የፒስተኑ ሙቭመንት አፕዋርድ ነው፣ ወደ ላይ ነው እና ምን ቫልቩ ክፍት ይሆናል በዚህ ሰዓት